አንዱ ወጣት ሰባ ነገሥታት መሃል እኔ ክርስቲያን ነኝ ሲል አቤት ደስ ሲል በእውነት አንተ አሁን አይጥ ቢመጣ ገደል ትገባለህ። ሰባ ነገሥት መሃል እናቴ አይታያችሁ እኔ ጊዮርጊስ አለ በመድኃኔዓለም አምናለሁ አለ። ወይ ደስ ይላል በእውነት። ያን ሁሉ ድራሽን አጠፋው። ዓለምን አስተካከለው። ሟርተኛውን ዓለም አንድ ወጣት አስተካከለው። አያችሁ እንዲህ ነው እንጂ ኦርቶዶክስ እንዲህ ነው። ይሄ ሁሉ ወጣት ኢትዮጵያን ማስተካከል አቃተ። ብትጸልይ በእምነት ብትጠነክር ከወንድምህ ጋር ከምትጋደል የተረገመ በእውነት ብትጸልይ ወንድምህ ጠላት አይደል፣ ድንበር አልተደፈረ ወንድምህ የቀበሌህን አብሮ አደግህ እናት አባትህ ታዲያ አንተ ትውልድ ነህ። እርግማን እኮ ነው እርግማን። የደጋጎቹ ግፍ ቀደም ሲሉ የተገፉ የነሱ ግፍ ቢባል ረግረግ እንደገና መስመጥ ሆነ። መስመጥ ረግረግ ታውቃላችሁ? አዎ እንደ እወጣለሁ ሲሉ መስመጥ ነው። ዝም የሚጨበጥ ነገር የለም። እና ንስሐ መግባት ተለይ እናንተ ብዙ ወጣት ናችሁ። ለእናት ለአባት ታዘዙ፣ አይዟችሁ፣ ምንም ይሁን ምን ተለማመዱ። እናት እንድትመርቅ አባዬ እንዲመርቅ በካህናት መባረክ ትልልቅ ሰው ስታዩ አዎ አባዬ ብሎ አዎ እንደዚህ ያደርጉ። ቀላል እኮ ነው። በሰከንድ ዛፍ የሚያለመልም አምላክ አሁን ይህን ችግር ማስወገድ ያቅታል ብላችሁ ታስባላችሁ? አይዟችሁ፣ ባለ ተስፋ ሆኖ የእኛ ክፋት እኮ ነው እንጂ እኛ ብንስተካከል በቃ እኮ እና እንድንስተካከል ደግሞ ይህን ቦታ ሰጥቶናል። አሁን እንግዲህ ምን እናድርግለት? ምን ተንግበርላት ያለ ለዚህ ቦታ ምን እናድርግ? እስቲ ፍረዱ። በእውነት እንደው ፍረዱ። ሱባኤም እንገባበት ነው እንግዲህ በእውነቱ እግዚአብሔር እንደው ማረፊያ ቤት የሚሰራ ቢገኝ በፍልሰታ እዚህ ዳዊት እንደግም ነበር። እኛም እኔ ለራሴ አሁን እንደው ጾመ ፍልሰታን በዚች አዎ እናንተም አዎ እንግዳ ማረፊያ እያንዳንዳችሁ መደዳውን ለሱባኤ ቤት ብትሰሩ በባለሙያ ተጠንቶ የአካባቢው ህዝበ ክርስቲያን እንዲባረክ ሰላም እንዲሆን እንዴ ከጸሎቶች ሌላ እኮ ምን ጉልበት አለ? ሰውን ምን ይጠቅማል እንደው ስታስቡ። እና አሁን እንግዲህ ትንሽ ጣል ጣል አድርጉላቸው ለገዳው ጀርዚስ ሳያለ እጃችሁን አንድ ላይ ሳያለ አያለ መስተዳድር Give